ድሜ ይሄ ሙስሊሞች እኮ የተበደለው ባይዘው ወይ ምንም ቢሆን እኔ ሰዎች ሰብአዊ ማን ነው ሲቪሊያን ናቸው መሞት የለባቸው ምልቶ የለም ድራማ ነው ያካታች በለስማ መጀመሪያ ዝብራስ አትበጥረ ብሽቅ ግማታም ለአንተ ለስከራም ጣልጣይ ማይ ስድብ አይደለም ደህና ነህ ሰላም መብረቁ ለምንድን ነው ግን እንደዚህ አይነት መጥፎ ነገር የምትሰራው? ለምን አተውም? የምትጠቀመውስ ምንድነው? የምታተርፈውን ነገር ንገረኝ። አንተ ምንድነህ? እስኪ ንገረኝ። ማለት አንተ ምንድነህ? የምታተርፈውና የምትጠቀመው ገብቷል? ሃይማኖቱን ከሃይማኖት ህዝብን ከህዝብ የተፈጠረውን ካልተፈጠረው በጣም ብዙ ጊዜ በሱዳን የምትታጠብ በጣም ቆሻሻ ተግባሮችን የምታራምድ ብሔርህ ማንነትህ ያልታወቀ ትውልድህ ከአማራ የተቀላቀለ ተብሎ የሚገመት ግን በቃ ሁሌ ጥፋት የምትሰራ ሰው ነህ። ለምንድን ነው እንደዚህ አይነት ነገር የምትሰራው? ምንስ ነው የምትጠቀመው? ጥሩ ጥያቄ ነው። እናንተ በወሎ ግንባር ነው ያላችሁት አይደለ? ባለፈው መካነ ሰላም መስጊድ ገብታችሁ ለምን ረሸናችሁ? ይሄ የጥላት ወሬ ነው። አዳምጥ። አልሞቱም መጀመሪያ ማለት ነው። አንደኛ አንድ ነገር ልንገርህ፣ ፋኖንም አይደለም ማለት ነው። የፋኖ ጥላቱ ስርዓቱ ነው። እኔ ልንገርህ፣ ለአማራ ህዝብ ጥላቱ ወይም ለፋኖ ጥላቱ